እዚህ በምትመለከቱት በኬንያታ ኢንተርናሽናል ኮንቬንሽን ሴንተር ውስጥ የተለያዩ የዓለም መሪዎች የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ፣ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የኬንያው ፕሬዝዳንት ዊሊያም ሩቶ፣ የሩዋንዳው ፖል ካጋሜ ከዚህ ባለፈም የተለያዩ ሀገራት መሪዎች እዚህ በአንድ ቦታ ላይ ተገኝተዋል። አፍሪካ ፎርዋርድ ሲባል ምንድነው? አፍሪካ ኢዝ ዘ ፊውቸር ሲባል ምን ማለት ነው? እዚህም ታዲያ የዓለም መሪዎች በአጠቃላይ መግለጫዎችን እየሰጡ ሲሆን ፈረንሳይ ከአፍሪካ ሀገራት ጋር የነበረውን ቀደም ብሎ የነበረውን ፐርሴፕሽን በመቀየር አሁን ላይ በአዲስ መልኩ ፈረንሳይም ተጠቅማለች፣ አፍሪካም ተጠቅማለች። የጋራ መግባባት የጋራ ፓርትነርሺፕ ለአፍሪካ ወጣቶች እንደዚሁም ደግሞ ለፈረንሳይ ስራ ፈጣሪዎች ትልቅ የተባለ ውጤትን ለማምጣት ይህ ትልቅ የተባለ ሰሚት ተደርጓል። እዚህ ኬንያ ላይ ዓለም በሙሉ ትኩረቱን አድርጎ በናይሮቢ ኬንያታ ኢንተርናሽናል ኮንቬንሽን ሴንተር ውስጥ የዓለም መሪዎች ውሳኔያቸውን እየሰጡ እንደዚሁም ደግሞ ድምጻቸውን እያሰሙ ይገኛሉ።